ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። የስምንተኛ ክፍል የ2017 ወይም 2025 የሞዴል ጥያቄ ነው። ከሰባተኛ ክፍል የመጡ ጥያቄዎች ናቸው። ፓርት 1 ላይ እስከ ኩዌስችን ነምበር 20 ያሉትን ሰርተናል። በዚህ ደግሞ ከ1 እስከ 40 ያሉትን ጥያቄዎች እንሰራለን ማለት ነው። ኩዌስችን ነምበር 21 what is the area of triangle with hypotenuse is 13 cm and one of its legs is 5 cm ነው የተባለ። just area of triangle ምንድነው ፎርሙላው? ካስተዋሳችሁ 1/2 BH ነው። ስለዚህ አሁን የተሰጠን ግን ምንድነው ራይት አንግል ትራያንግል ነው ተብለናል። ሃይፖቴነሱ ስንት ነው? 13 ነው። አንዱ ሳይድ ደግሞ ስንት ነው? 5 ነው። ስለዚህ ይሄኛው መፈለግ ይኖርብናል ማለት ነው። ይሄን ደግሞ ለመፈለግ ምን አይነት ቴረም ነው የምንጠቀመው? ፓይታጎረስ ቴረም እንጠቀማለን። እሱ ደግሞ ምንድነው ስቴት የሚያደርገው c ስኩዌር እኩል ነው a ስኩዌር ፕላስ b ስኩዌር። ስለዚህ ችን a ብንላት a ስኩዌር ፕላስ b ስኩዌር ማለት c ስኩዌር ነው። ስለዚህ a እና b ማለት ሌጎች ወይም ሾርት ሳይዶች ናቸው። ስለዚህ a ስኩዌር ፕላስ 25 ይሆናል። 5 ስኩዌር ስናደርገው እኩል ነው c ስኩዌር ማለት 13 ስኩዌር ስናደርገው ስንት ነው? 169 ይሆናል ማለት ነው። ዘን 25ን ወደዚህ 3 ዳት መቀነስ ትሆናለች። a ስኩዌር እኩል ነው ከ169 ላይ 25 ቀንሱ ስንት ነው የሚሆነው? 144 ይሆናል ማለት ነው። ዘን ስኩዌር ሩት እናደርጋለን። ስኩዌር ሩት ማለት ምን ማለት ነው? እንደምታውቁት ማን በማን ቢባዛ ነው 144 የሚሰጠኝ እንደማለት ነው። ስለዚህ ማን በማን ቢባዛ ነው 144 የሚሰጠን? 12 ማለት ነው። ስለዚህ እቺ a 12 ትሆናለች። እቺ 12 ከሆነች አሁን ኤሪያ ኦፍ ትራያንግል መፈለግ ይችላል። ኤሪያ ኦፍ ትራያንግል 1/2 ታይምስ ቤዙ ስንት ሆኗል? 12 ሲባዛ በ5 ይሆናል። ዘንችን በዚህ ሳቃልላ 6 ይሆናል። 6 ሲባዛ በ5 30 ይሆናል ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ከዚህ ውስጥ አሁን ምንድነው መማር ያለባችሁ? አንደኛ ኤሪያ ኦፍ ትራያንግል ፎርሙላውን ማወቅ 1/2 BH የሚለውን። ከዛ በኋላ ግን ሃይፖቴነሱና አንዱን ሳይድ ከሰጣችሁ የግዴታ ሌላኛውን ሳይድ መፈለግ አለባችሁ። እሱን ለመፈለግ ደግሞ ፓይታጎረስ ቴረም መጠቀም እንዳለባችሁ መማር አለባችሁ ማለት ነው። ከዚህ ጥያቄ 22ኛ ጥያቄ if a is set of 1 2 እና 1 3 በአንድ ላይ እንደ አንድ ነው እንደዚህ ከሆነ የምንቆጥራቸው እና አራት አለው ተብለናል። which one of the following is correct about the set ነው የሚለን። it has 8 subset, it has 15 proper subset ምናምን ይላል። it has 5 element የሚለውን just እዚህ ጋር ማወቅ እንችላለን። 1 2 3 4 element ነው ያለው። 3 is elements of the set ነው የሚለው። 3 element አይደለችም። ሴት ላይ ለምሳሌ ሴት a እኩል ነው ተብሎ እንደዚህ 3 4 እንደዚህ ሆኖ 3.6 ከተባለ 3 እና 6 አንድ ላይ ነው ያሉት ማለት ነው። መነጣጠል አንችልም። እንደ አንድ ኤሌመንት ነው የምንቆጥራቸው። ስለዚህ ጋር 1 እና 3 እንደ አንድ ኤሌመንት ነው የምንቆጥራቸው ማለት ነው። ስለዚህ ምን ያክል ሳብሴት አለው ፕሮፐር ሳብሴት አለው የሚለውን በምንድነው የምናቀብለና ከዚህ በፊት to the power of n በሚለው n ማለት ነምበር ኦፍ ኤሌመንቱ ነው። ስለዚህ አሁን እዚህ ጋር ስንት ነምበር ኦፍ ኤሌመንት አለን? 1 2 3 4 ኤሌመንት አለን። ስለዚህ to the power of 4 ይሆናል። to the power of 4 ማለት ደግሞ 2 ስንት የማባዛት ነው? 4 ማለት ነው። 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 2 ሲባዛ በ2 4 4 ሲባዛ በ2 8 8 ሲባዛ በ2 16 16 ማለት ምንድናቸው? ሳብሴት ናቸው። 16 ሳብሴት አለው። ፕሮፐር ሳብሴት ሲሆን ደግሞ አንድ እንቀንሳለን ከዚህ ካገኘነው ላይ። ስለዚህ 15 ፕሮፐር ሳብሴት ይኖረዋል ማለት ነው። ማለት 16 ሲቀነስ 1 ስንት ነው? 15 ይሆናል ማለት ነው። ስለዚህ ነምበር ኦፍ ሳብሴት እና ፕሮፐር ሳብሴት ከተጠየቃችሁ to the power of n ታደርጋላችሁ። n ማለት ምንድናት? ነምበር ኦፍ ኤሌመንት ማለት ነው። ለምሳሌ 4 ኤሌመንት ካለው to the power of 4 ይሆናል። 3 ኤሌመንት ካለው to the power of 3 ይሆናል ማለት ነው ሳብሴት ሲሆን። ፕሮፐር ሳብሴት ሲሆን ግን መጨረሻ ላይ -1 ታደርጋላችሁ ማለት ነው። question number 23 what is the circumference of the circle with area ኤሪያው ስንት ነው ተብለናል? 36 ፓይ ሴንቲሜትር ስኩዌር የሆነ ሰርክል ሰርከምፍራንሱ ስንት ነው ነው። ሰርከምፍራንስ ማለት መጀመሪያ ፎርሙላውን እንጽፋለን። 2 ፓይ r ነው። ይሄ ራዲየሱ ሲሰጠን ማለት ነው። ሌላኛው ደግሞ ሰርከምፍራንስ እኩል ነው ፓይ ዲ ዲያሜትሩ ከተሰጠን ማለት ነው። ስለዚህ ከሁለት አንዱ እንጠቀማለን። እዚህ ጋር ግን ምኑ ተሰጥቶናል? ኤሪያ ተሰጥቶናል። ኤሪያ ኦፍ ሰርክል ደግሞ ምንድነው? ኤሪያ እኩል ነው ፓይ r ስኩዌር እናደርጋለን። ስለዚህ ኤሪያው ስንት ነው? 36 ፓይ ሴንቲሜትር ስኩዌር። ስለዚህ እኩል ነው 36 ፓይ ሴንቲሜትር ስኩዌር እንላለን። ፓይ በፓይ ይጠፋል። ዘን ስኩዌር ሩት ስናደርገው ምን ይሆናል?
r እኩል ነው ስኩዌር ሩት ኦፍ 36 ስኩዌር ሩት ኦፍ 36 ማለት 36ን ማን በማን ቢባዛ ነው የሚሰጠኝ ማን በማን ብናበዛው ነው 6ን በ6 ስለዚህ ራዲየሱ ስንት ይሆናል 6 ሴንቲሜትር ይሆናል ማለት ነው ስለዚህ ሰርከምፈረንስ ማለት 2 ፓይ r ነው ብለናል ስለዚህ 2 ታይምስ ፓይ ታይምስ r እናደርገዋለን ማለት ነው ስለዚህ ምን ይሆናል 2 ሲባዛ በፓይ ሲባዛ በ6 2 ሲባዛ በ6 12 ፓይ ሴንቲሜትር ይሆናል ማለት ነው ሰርከምፈረንሳችን ያ ማለት መልሱ ማን ነው ኤ ነው ማለት ነው ከዚህ ጥያቄ መረዳት ያለባችሁ አንደኛ ሰርከምፈረንስ ኦፍ ሰርክል ምንድነው ፎርሙላው እና ኤሪያው ምን አይነት ፎርሙላ አለው የሚለው በደንብ መያዝ አለባችሁ ምናልባት ፐርሜትሩን ሰጥቶ ኤሪያውን ፈልጉም ሊላችሁ ይችላል ስለዚህ ፎርሙላውን መጻፍ መጀመሪያ ሰርከምፈረንስ እኩል ነው 2 ፓይ r ራዲየሱን አናውቅም ስለዚህ እሱን ለማወቅ ደግሞ ከምን ማግኘት እንችላለን ከኤሪያው ማለት ነው ሌላኛው ጥያቄ 24ኛ ጥያቄ the area of trapezium with base 8 አለው እና 6 ሁለት ቤዝ ስላለው ትራፒዚየም ማለት ነው ሃይቱ ስንት ነው 8 ሴንቲሜትር ዘን የትራፒዚየም ኤሪያ ደግሞ ፎርሙላውን ካስተዋሳችሁ ምንድነው ኤሪያ እኩል ነው h over 2 into b1 plus b2 ይሆናል ማለት ነው h ማለት ሃይቱ ነው ሃይቱ እዚህ ጋር ስንት ነው የተሰጠን 8 ስለዚህ 8 ሲካፈል ለ2 ስንት ይሆናል 4 ይሆናል ሲባዛ ቤዝ 1 plus ቤዝ 2 8 ሲደመር 6 8 ሲደመር 6 እናደርጋለን 8 ሲደመር 6 ስንት ነው 14 ይሆናል ስለዚህ 4 ሲባዛ በ14 እናደርጋለን ማለት ነው ስለዚህ 4 በ4 6 አንድ አለኝ 4 በአንድ 4 56 ይሆናል ማለት ነው መልሳችን ስለዚህ ማን ነው ማለት ነው መልሱ ኤ 56 ሴንቲሜትር ስኩዌር ይሆናል ማለት ነው የሆነ ፊገር ማለት ትራፒዚየም እንደዚህ ከተሰጣችሁ ኤቹ እንደዚህ ይሰጣችኋል ይሄም ቤዝ 1 ካላችሁት ይሄ ቤዝ 2 ይሆናል ማለት ነው ስለዚህ ይሄኛው ቤዝ ሲደመር ይሄኛው ቤዝ ሲባዛ በኤች ሲከፈል ለሁለት ማድረግ ትችላላችሁ ወይም h over 2 into base 1 plus base 2 አድርጋችሁ ምን ማግኘት እንችላለን area of trapezium ማግኘት እንችላለን ማለት ነው ሌላው 25ኛ ጥያቄ which one of the following is correct for any set a b and c ነው ያለን a union b is empty set if both a and b are not empty sets ነው የሚለው ይሄ ፎልስ ነው ለምንድን ነው a እና a union b empty set የሚሆነው if both a and b are not empty set a እና b empty set ከሆኑ ብቻ ነው a union b empty set የሚሆነው እንጂ a ወይም b የሆነ ኤሌመንት ካለው a union b ኤሌመንት ይኖረዋል ማለት empty set አይሆንም ማለት ነው if a is subset of b then a union b is a እንደነ ያላችሁ a subset with b ያ ማለት የኤ አባል ሁሉ ማን ጋር ይገኛል ቢ ላይ ይገኛል ቢ ግን ከኤ መብለጥ ይችላል ነው ስለዚህ ኤ ዩኒየን ቢ ኤ ነው ያለን ፎልስ ነው ኤ ዩኒየን ቢ ማን ነው የሚሆነው ቢ ነው መሆን ያለበት ማለት ነው የዚህኛው ኤ ኢንተርሴክሽን ኢምፒቲ ሴት ኢዝ ኤ ነው የሚለው ይሄ ፎልስ ነው ኢንተርሴክሽን አይሆንም ዩኒየን ቢሆን ኖሮ ግን ኤ ዩኒየን ኢምፒቲ ሴት ከተባለ ምን ይሆናል ኤ ይሆናል ምክንያቱም ዩኒየን ስለሆነ ማለት ነው ዩኒየን ማለት ነው ከሁለት አንዱ ላይ ያለ either element of A or B or both ማለት ነው ኢንተርሴክሽን ሲሆን ግን both መሆን አለበት ነው ዲ ላይ ደግሞ እንደነ የሚለን if A is subset of B ያ ማለት A subset with B ማለት ምን ማለት ነው የኤ አባል ሁሉ B ላይ ይገኛል ማለት ነው B ግን ከኤ ሊበልጥም እኩል ሊሆንም ይችላል ዘን እንደዛ ከሆነ A union B ምንድነው መሆን የሚችለው B ነው መሆን የሚችለው ስለዚህ ትክክለኛው ሴ ነው if A is subset of B then A intersection B ቢለን ደግሞ A intersection B ቢለን መልሱ A ይሆናል ምክንያቱም A ሁሉ A ላይ ያለው ሁሉ B ላይ ያለ ነው የሚለው subset ማለት እንደዛ ነው A ላይ ያለው ሁሉ B ላይ ያለ ያ ማለት A ላይ ያለው ሁሉ B ላይ ካለ ዩኒየን ሲሆን B ይሆናል ኢንተርሴክሽን ሲሆን ደግሞ A ይሆናል ማለት ነው question number 26 x and y are in inverse relation just proportion ላይ ያለ ነው ይሄ ደግሞ proportion ሁለት አይነት አለ ዳይሬክት እና ኢንዳይሬክት ወይም ኢንቨርስ ማለት ነው if y is 12 and x is 8 what is the constant of proportionality inverse ከሆነ constant of proportionality k ማለት ምንድነው y times x ነው ስለዚህ ምን ይሆናል 12 ሲባዛ በ8 8 ሲባዛ በ2 16 6 እንጽፍ እንዳለኝ 8 ሲባዛ በ1 8 96 ይሆናል ማለት ነው ስለዚህ እንዴት ነው የምትሰሩት ኮንስታንት ኦፍ ፕሮፖርሽናሊቲ ማለት ምን ማለት ነው ለኢንቨርስ ከሆነ y times x ነው የምታደርጉት
ዳይሬክት ከሆኑ ደግሞ y ኦቨር x ይሆናል። ዳይሬክት ሪሌሽንሺፕ ካላቸው ማለት ነው። ዳይሬክት ፕሮፖርሽናል ወይም ዳይሬክት ሪሌሽንሺፕ ነው ያላቸው x እና y ከተባለ ኮንስታንትስ ኦፍ ፕሮፖርሽናሊቲን ስትፈልጉ yን ለx ታካፍላላችሁ ማለት ነው። ኢንቨርስ ከሆነ ደግሞ yን በx ማባዛት። ይሄ ፕሮፖርሽናሊቲ ላይ ያጠናነው ነገር ነው። ጀስት ቪዲዮዎችን ገበታ አካዳሚ ዩቲዩብ ቻናል ላይ ፕሌሊስቶች ላይ የገባችሁ ማየት ትችላላችሁ ማለት ነው። ኩዌስችን ነምበር 27 one is true ነው የሚለው አንዱ ትክክል ነው እንደማለት ነው። a any parallelogram has equal diagonal ማንኛውም ፓራሌሎግራም እኩል የሆነ ዲያጎናል አለው ነው የሚለው ይሄ ፎልስ ነው። ዲያጎናል ኦፍ ፓራሌሎግራም ግን ባይሴክት each other ሚል ቢሆን ትሩ ነበር ግን any parallelogram has equal diagonal ስለሚል ፎልስ ነው። ቢ ደግሞ ምንድነው የሚለን if the diagonal of parallelogram are congruent then it is necessarily rhombus ነው የሚለው ይሄ ፎልስ ነው። ምክንያቱም የሮምበስ ዲያጎናል ምንድነው ኮንግረንት አይደለም። if the diagonal of parallelogram are congruent it is a rectangle but not necessarily ብሎ ነው ያስቀመጠው መጽሐፋቸው ላይ። ምንድን ማለት ነው? የፓራሌሎግራም ዲያጎናል እኩል ከሆነ ሬክታንግል ሊሆን ይችላል ግን ግዴታ አይደለም የሚል ኮንሴፕት ነው ያለው። ስለዚህ ይሄም ፎልስ ነው ማለት ነው። ዲያጎናል ኦፍ ካይት አር ኮንግረንት የሚለው ይሄም ፎልስ ነው። የካይት ዲያጎናል ኮንግረንት አይደሉም። ትራፒዚየም ኢዝ ፓራሌሎግራም ትራፒዚየም ፓራሌሎግራም መሆን ይችላል? ይሄ አይችልም። ምክንያቱም ትራፒዚየም ማለት እንደዚህ አይነት ሼፕ ነው። ፓራሌሎግራም ደግሞ ምንድነው? ሁለቱ ኦፖዚት ሳይዶቹ ፓራሌል እና እኩል ናቸው። የትራፒዚየም ግን ዋን ፔር ነው ያለው ኤግዛክትሊ ማለት ነው። ስለዚህ ይሄ 27ኛው ጥያቄ መልስ የለውም ማለት ነው። ኮሬክሽን ያስፈልገዋል። question number 28 a cow gives 24 liters of milk per day በቀን ምን ያክል ሊትር ወተት ይሰጣሉ? 24 ይሰጣሉ። if the milkman sells 75% of the milk liters of milk left with him ነው የሚለው ምን ያክል ነው የቀረው ነው። ያ ማለት ብዙ አይነት መንገድ ልትጠቀሙ ትችላላችሁ። ከመቶ ላይ 75% ሸጠው ማለት ስንት ፐርሰንት ይቀራል? 25%። ስለዚህ 25 ኦቨር 100 ታይምስ 24 እናደርጋለን ማለት ነው። በ25 አንድ ይሆናል። ይሄ በ25 ስንት ይሆናል? 4 ይሆናል። በ4 1 በ4 6 ሊትር ወተት ይቀራል ማለት ነው። ወይም ደግሞ ምን ማድረግ ትችላላችሁ? ምን ያክል እንደሸጠ ማወቅ ከዛ በኋላ ከ24 ላይ ስትቀንሱት ምን ያክል እንደቀረው ማወቅ ይቻላል። ያ ማለት 75 ኦቨር 100 ታይምስ ስንት ታደርጉታላችሁ? 24 ማለት ነው። ጀስት ይሄኛው ማቃለል ነው። በ25 ይሄ ስንት ይሆናል? 3 ይሆናል። ይሄ በ25 ደግሞ ስንት ይሆናል? 4 ማለት ነው። ዘን በ4 1 ይሄ በ4 6 3 ሲባዛ 6 18። ስለዚህ ስንት ነው ያለው? 24 ነው በቀን ጀስት የሚያገኘው። ስንት ሸጦታል? 18 ማለት ነው። 18። ስለዚህ ከ24 ላይ 18 ስንቀንስ 6 ሊትር ኦፍ ሚልክ ይቀረዋል ማለት ነው። ስለዚህ እነዚህ አይነት ጥያቄዎች በመሰሩበት ጊዜ ጀስት ሲምፕል ዌይ መጠቀም ነው። ምክንያቱም if the milk man sells 75% of the milk 75%ን ከሸጠው ምን ያክል ይቀረዋል? ማለት 25% ይቀረዋል ማለት ነው። ስለዚህ 25% of 24 ካልኩሌት ስናደርግ ስንት እናገኛለን? 6 እናገኛለን ማለት ነው። question number 29 በጣም የሚጠየቁ ጥያቄዎች ናቸው እነዚህም። what is the area of unshaded figure diameter of the circle is ስንት ነው ተብለናል? ዲያሜትሩ 4 ሴንቲሜትር ነው። ስለዚህ ራዲየሱ ስንት ይሆናል? 2 ሴንቲሜትር ይሆናል ማለት ነው። ሶ unshaded area ከተባለ በቃ የሆነ የምንፈልገው ኤሪያ 2 ወይም 3 ኤሪያ ሊኖር ይችላል። እዚህ ጋር ግን 2 ኤሪያ እንፈልጋለን። የሬክታንግሉን እና የሰርክሉን ማለት ነው። የሬክታንግሉ ኤሪያ just length times width ወይም BH ነው። 12 ሲባዛ በ8 እናደርጋለን። 12 ሲባዛ በ8 ይሄ ማለት ስንት ይሆናል? 96 ይሆናል ማለት ነው። ዘን ፓይ 3 ተጠቅመሙ ተብለናል። የሰርክሏን ኤሪያ እንፈልጋለን። ያ ማለት ፓይ አር ስኩዌር ብለን ማለት ነው። ፓይ ማለት ስንት ነው ተብለናል? 3 ሲባዛ ራዲየሱ እዚህ ጋር ስንት ነው? ዲያሜትሩ 4 ከሆነ ራዲየሳችን ስንት ይሆናል? የዲያሜትሩ ግማሽ ስለሚሆን 2 ይሆናል ማለት ነው። ስለዚህ 2 ስኩዌር ይሆናል ማለት ነው። ስለዚህ 3 ሲባዛ በ4 እኩል ነው 12 ይሆናል ማለት ነው። ስለዚህ ሬክታንግሉ 96 ነው። ከዛ ላይ የትኛውን እንቀንሳለን? እቺን የሼድድ ኤሪያዋን ማለት የሰርክሏን እንቀንሳለን ማለት ነው። ያ ማለት 96 ሲቀነስ 12 እናደርጋለን። 4 ከ9 ላይ 1 8 84 ሴንቲሜትር ስኩዌር ይሆናል ማለት ነው መልሳችን።
ሌላኛው question number 30 20% of an article is damaged and thrown away and only 20 kg is left. What is the original mass? የሚለው x amount of article paper አለ ከዚህ ውስጥ 20% of an article is damaged ያ ማለት 0.2x ፐርሰንቱ ምን ሆኗል ዳሜጅ ሆኗል ማለት ነው እና ተወርውሯል ነው የሚለው thrown away and only ይሄን እንደዚህ አድርገን ስንት ቀረና የሚለው 20 kg አርቲክል ቀረ ማለት ነው ስለዚህ ኦሪጂናሉ x ስንት ነው እንደማለት ነው በደንብ አንደርስታንድ አድርጉት 20% of an article is damaged የአርቲክላችን x ከሆነ 20% of x ማለት 0.2 times x 0.2x ይሆናል ይሄ ዳሜጅድ ሆነ እና ተጥሏል ማለት ነው ዘን ይሄ ዳሜጅ ሆኖ ሲጣል ስንት ቀርቶናል 20 kg ቀርቶናል ስለዚህ ኦሪጂናሉ ስንት ነው ስለዚህ ይሄን በዚህ ነው የምትሰሩት x - 0.2x እኩል ነው 20 እንላለን ማለት ነው ከx ላይ 0.2x እንቀንስ ስንት ነው 0.8x እኩል ነው 20 ይሆናል ሲካፈል ለ0.8 ሲካፈል ለ0.8 እናደርጋለን ማለት ነው ይሄ በዚህ ጠፋና x እኩል ነው እቺን 0 ወደዚህ እንትን እዚህ አንድ 0 ጨምራለሁ 200/8 ይሆናል ማለት ነው ስለዚህ ይሄንን ማካፈል ነው በሎንግ ዲቪዥን 200 ሲካፈል ለ8 ከ20 ጋር ወስዳለሁ 20 ሲካፈል ለ8 ስንት ጊዜ 2 ጊዜ 2 ሲባዛ በ8 24 2 በ8 16 ያ ከ20 ላይ 16 ስንቀንስ 4 ይሆናል እቺን 0 አወርዳታለሁ 40 ሲካፈል ለ8 ደግሞ ስንት ነው 5 ስለዚህ ኦሪጂናሉ ስንት ነበር 25 ኪሎ ግራም ነበር ማለት ነው እንደኔ ያደረግነው x ሲቀነስ የተበላሸው 0.2x እኩል ነው የቀረው ማለት ነው ከዛ በኋላ x መፈለግ ነው ያ x ማለት ኦሪጂናላችን ማለት ነው question number 31 just ከዚህ በፊት በሎስ ነው የሰራነው በፓርት 1 ላይ እዚህ ጋር ደግሞ በፕሮፊት ሲሆን ማለት ነው እቺን ጥያቄ በደንብ መያዝ ይኖርባችኋል ፕሮፊት ኢን ፐርሰንት ማለት ምንድነው ብለናል ኢን ፐርሰንት ሲሆን እንደና ምናርገው ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ሲባዛ በመቶ እናደርገዋለን ማለት ነው ፕሮፊት ኢን ፐርሰንት ሲሆን ፕሮፊት ኢን ሎስ ሲሆን ደግሞ ኮስት ፕራይስ ማይነስ ሴሊንግ ፕራይስ ኦቨር ኮስት ፕራይስ ነው የምናደርገው ስለዚህ አሁን እዚህ ጋር ፕሮፊቱ ስንት ነው ተብለናል 10 ነው ተብለናል 10% ማለት ነው እኩል ነው ሴሊንግ ፕራይስ በስንት ነው የሸጠው 330 ነው የሸጠው ሲቀነስ ኮስት ፕራይስ ኦቨር ኮስት ፕራይስ ይሆናል ሲባዛ በመቶ ስለነበር እዚህ ጋር ሲካፈል ለመቶ አደርገዋለሁ አንድ 0 በአንድ 0 ይጣፋና 0.1 ይሆናል ማለት ነው ስለዚህ ምን ይሆናል 0.1 እኩል ነው 330 ሲቀነስ CP ኦቨር CP ኮስት ስለዚህ እቺኛዋን ጀስት እዚህ ጋር ስንጽፋት ክሪስ ክሮስ ሲሆን 0.1 ታይምስ CP ማለት ምን ይሆናል 0.1 CP ይሆናል እኩል ነው እንልና እቺኛዋን እንጽፋለን ማለት ነው 330 ሲቀነስ CP ይሆናል እቺ ወደዚህ በመተመጣበት ጊዜ ምንድነው ተሆነው ፕላስ ትሆናለች ስለዚህ 0.1 ፕላስ 1 ምን ይሆናል 1.1 CP እኩል ነው 330 ይሆናል ማለት ነው ስለዚህ ሲካፈል ለ1.1 ሲካፈል ለ1.1 እቺን ነጥብ ማሳወጣው እዚህ ጋር ጨምራለሁ ማለት ነው ስለዚህ 3300 ሲካፈል ለስንት ለ11 33 ሲካፈል ለ11 3 ጊዜ 3 ሲባዛ በ11 33 ይሆናል ስንቀንስ 0 ዘነዚህ ሁለት 0 እዚህ ጋር ቁጭ አደርጋቸዋለሁ ማለት ነው ስለዚህ ኮስት ፕራይሱ ስንት ነው 30 ነው ማለት ነው ስለዚህ በ30 ገዝቶ በስንት ነው የሸጠው በ330 ነው የሸጠው ማለት ነው ሲሸጥ ስለዚህ ፕሮፊቱ ምን ስንት ሆነለት 10 ሆነለት ማለት ነው 32ኛ ጥያቄ what is the amount gained by investing ብር 2000 at rate of 30% in 4 years 2000 ብር ለ4 አመት በ30% ሬት ኢንቨስት ብታደርጉ ምን ያክል ብር ነው የምታገኙ ነው just a simple interest አይነት ጥያቄ ነው simple interest ፎርሙላው ምንድነው i equal ነው p r t እናደርጋለን ማለት ነው p ማለት just ፕሪንሲፓሉ ማለት ነው ኢንቨስት ያደረጋችሁት ብር ያ ማለት 2000 ይሆናል ሲባዛ እናደርጋለን ሬቱ ስንት ነው 30% ስለሆነ 30 ኦቨር 100 እናደርጋለን ሲባዛ በአመቱ ማለት ነው in years ነው የምትጠቀሙት አሁን ይሄ በወር ቢሰጣችሁ እናንተ ወደ አመት መቀየር አለባችሁ ለ12 አካፍላችሁ ማለት ነው ስለዚህ ጋር 20 just እዚህ ጋር በ20 አጠፋዋለሁ ስለዚህ 2 ሲባዛ በ3 ሲባዛ በ4 አድርጌ 20 መጨመር ይችላል ወይም
20 ሲባዛ በ30 600 600 ሲባዛ በስንት በ4 ያ ማለት 2400 ብር አገኝ A B and C are numbers such that A B C 1 3 4 ነው የተባለው the value of C is 28 what is A plus B plus C እነዚህ አይነት ጥያቄዎች በጣም ቀላል ጥያቄዎች ናቸው ግን ማሰብ አለባችሁ የመጀመሪያው ምንድነው ማድረግ ያለባችሁ እዚህ ጋር just A B C ብላችሁ ትጽፋላችሁ ከዛ በኋላ just እዚህ ጋር 1 3 4 ስለሆነ በx ትጨምርባታላችሁ 1x 2 doesn't 3x 2 ብላችሁ 4x ይሆናል ማለት ነው ስለዚህ አሁን a ማለት 1x ነው b ማለት 3x ነው c ማለት 4x ነው እዚህ ጋር ደግሞ ማን ተሰጥቶናል c ተሰጥቶናል ያ ማለት c ማለት ስንት ነው ብለናል 4x ስለዚህ 4x እኩል ነው 28 እንልና ለስንት እናካፍለዋለን ለ4 እናካፍለዋለን ስለዚህ x እኩል ነው ስንት ይመጣል 7 ይመጣል ማለት ነው አሁን x ን ያገኘሁት የተጠየቁት ግን ምንድነው a + b + c ነው ስለዚህ a ማለት 1x ስለሆነ 7 ይሆናል ሲደመር እላለሁ b ማለት ደግሞ ምንድነው 3x 3 ሲባዛ በ7 21 እላለሁ ሲደመር c እዚህ ጋርም ተሰጥቶናል 28 እዚህ ጋር ብታባዙት 4 ሲባዛ በ7 28 ይሆናል ስለዚህ እነዚህን መደመር ነው ማለት ነው 7 ሲደመር 21 ስንት ነው 28 28 ሲደመር 28 56 ይሆናል ማለት ነው ስለዚህ በዚህ ሬሾ መሰረት a + b + c 56 ነው የሚሆነው ማለት ነው መልሳችሁ 34ኛ ጥያቄ ፕሮፖርሽን ምንድነው የሚለውን መያዝ ያለባችሁ ኮንሴፕት ነው የሆነ ፓተርን ከተሰጠና ፕሮፖርሽን ናቸው ከተባለ ለምሳሌ አሁን እዚህ ጋር በተሰጠን 24 to x proportion with 18 to x - 1 ለምንለው ፕሮፖርሽን ናቸው ማለት የሁለት የተሰጡን ሬሾዎች ምንድነው ሬሾአቸው እኩል ነው እንደማለት ነው ሶ ምንድነው የምናደርገው 24 to x እኩል ነው 18 to x - 1 እናደርግና ጀስት ሬሾን በብዙ አይነት መንገድ እንጽፋለን ከሱ ውስጥ አንዱ ምንድነው በክፍልፋይ መንገድ ስለዚህ 24 እናደርጋለሁ ኦቨር x ማለት እኩል ነው ወለና ስንት ብዬ ነው የምጽፈው 18 ኦቨር x - 1 እላለሁ ማለት ነው ከዛ ክሪስ ክሮስ ማድረግ ነው ስለዚህ ይሄን ሳባዛው 18x ይሆናል 18x 24 ሲባዛ ይሄ ደግሞ እኩል ይሆናልና 24 ሲባዛ በx ስንት ነው 24x ይሆናል 24 ሲባዛ -1 -24 ይሆናል ማለት ነው ስለዚህ እቺኛው ወደዚህ ሳመጣት 18x ሲቀነስ 24x ይሆናል ከ18 ላይ 24 ማለት ስንት ይሆናል -6x ይሆናል ማለት ነው -6x እኩል ነው ስንት ነው ብለው -24 እላለሁ ከዛ ሲካፈል ለ-6 ሲካፈል ለ-6 ማይነስ በማይነስ 6 በ6 ይጣፋና x እኩል ነው እዚህ ጋር ማይነስ በማይነስ ይጣፋል 24 ሲካፈል ለ6 24 ሲካፈል ለ6 ደግሞ ስንት ጊዜ የሚደርሰው 4 ጊዜ ማለት ነው ስለዚህ the value of x ስንት ነው ስንት ይሆናል 4 ይሆናል ማለት ነው ይሄ በጣም ቀላል ነው እንደነው የምታደርጉት 24 ኦቨር x እኩል ነው 18 ኦቨር x - 1 ካደረጋችሁ በኋላ ክሪስ ክሮስ ነው የምታደርጉት ማለት ነው ስለዚህ ይሄ ፕሮፖርሽናል ነው ብሎ 4 ሲሰጣችሁ የመጀመሪያዎቹን ሁለት አንድ ላይ ቀጥሎ ያሉትን ሁለቶች አንድ ላይ በማድረግ ምኑን መፈለግ ነው የተጠየቅነውን x መፈለግ እንችላለን ማለት ነው 35ኛ ጥያቄ ጀስት መጽሐፉ ላይ አለ እንደዚህ ተመሳሳይ አይነት ጥያቄ ግን እዚህ ጋር የተሰጠን ቁጥር ልክ ስላልሆነ ጀስት እናልፈዋለን መጽሐፋችሁ ላይ ግን ቼክ አድርጉት የሰባተኛ ክፍል ማትስ መጽሐፍ ላይ አለ ምንድነው የምታደርጉት ግን ትራፒዚየም ሜትድ መጠቀም ትችላላችሁ ምክንያቱም ቤዝ 1 አለ እዚህ ጋር ቤዝ 2 ይሰጣችኋል እዚህ ጋር h ይሰጣችኋል then የትራፒዚየም ኤሪያ ምንድነው h/2 into b1 plus b2 በማድረግ ማግኘት ትችላላችሁ ማለት ነው የስ መጽሐፋችሁ ላይ እቺኛው ፓራግራም ናት ስለሚል እቺ 13 ከሆነች እቺ 13 ወስዳላችሁ ምናምን የሚላለ ከዛ ይ6 ይሆናል ከዛ ይሄ h ይሰጣችኋል ማለት ነው አሁን እዚህ ጋር ይሄ ጀስት በስክሪፕቱ የተጻፈ ነው ኖርማል ግን መጽሐፍ ላይ ያለ ወይም ደግሞ ይሄን 13 ለምሳሌ ቢሰጥ እንኳን 13 ከሆነ 13 ይሆናል ማለት ነው ይሄኛው ቤዝ ግን ስንት ይሆናል 13 ሲደመር 6 19 አድርጋችሁ ነው ተወስዱት ይሄ 8 ከሆነ 8 ኦቨር 2 into 13 ሲደመር 19 ታደርጉታላችሁ ማለት ነው if it is 13 ከሆነ እናንተ የዚህኛውን መልስ ኮሜንት ሴክሽን ላይ ካልኩሌት አድርጋችሁ ብትጽፉልን ደስ ይለናል የዚህኛው ለምሳሌ 13 ነው እቺኛዋ ጀስት እቺ እንደዚህ ያደረኳት ፓራግራም ናት ስለዚህ 13 ከሆነ 13 ነው እቺኛዋ 6 ናት ከዛ ኤቹ
8 ቢሆን in centimeter ነው ሁሉ then what is the area of the figure of this ተብሎ ተጠይቋል ማለት ነው። ስለዚህ ምንድነው ሼፑ የሚለው መጀመሪያ አይደንቲፋይ ማድረግ ከዛ ፎርሙላው ማስተዋወቅ ከዛ ቁጥሮች መተካት ከዛላ ያገኛችሁትን ኤሪያ ኮሜንት ሴክሽን ላይ አስቀምጡልን። ጀስት ትክክል ከሆነ ትክክል ነው እንላለን ማለት ነው። ትራፒዚየም አድርጋችሁ መስራት ትችላላችሁ ወይም ደግሞ እቺን እንዴት ተጠቅማችሁ እቺን ትራያንግል ይሄኛው ደግሞ ምንድን ፓራግራፍ ያ ማለት የዚህን ቤጅ ትፈልጋችሁ የዚህን ደግሞ 1/2 ቤጅ አድርጋችሁ መፈለግ ትችላላችሁ ወይም ትራፒዚየም ፎርሙላ ተጠቅማችሁ ሰርታችሁ እኩል መምጣቱን በዛው ኮሜንት ላይ አስቀምጡልን። ሌላኛው 36ኛ ጥያቄ በጣም ቀላል ነው። ኤማን ባውት ቲቪ ፎር ብር በስንት ነው የገዛው? በ20 ሺህ ብር ገዛና በስንት ሺህ ብር ሸጠው? በ25 ሺህ ብር ሸጠው። what is the profit in percent ነው የተባለው። profit in percent ማለት ምን ብለናል ፎርሙላውን? profit in percent ማለት selling price minus cost price over cost price loss in percent ሲሆን ደግሞ ትንሽ ነው የሚቀይረው loss in percent ሲሆን ምንድነው cost price minus selling price over cost price ነው የሚሆነው። እዚህ ጋር ግን profit ነው ምክንያቱም በ20 ሺህ ብር ነው የገዛው የሸጠው 25 ሺህ ብር ነው። ስለዚህ selling price minus cost price እንት ይሆናል 5000 ይሆናል ማለት ነው። ሲካፈል ለ20 ሺህ እናደርገዋለን ምክንያቱም ስንት ነው የገዛው ተብለናል 20 ሺህ ብር ስለገዛው ዘን 30 በ30 እናጠፋና ሲባዛ በ100 ስናደርገው ወደ ፐርሰንት ለመቀየር ማለት ነው 10 በ10 ይጠፋል። ይሄ በ2 ስንት ይሆናል 1 ይሆናል። ይሄ በ2 5 ስለዚህ 5 ሲባዛ በ5 25% ነው ማለት ነው ጌን ያደረገው። ስለዚህ ፕሮፊት ኢን ፐርሰንቱ ስንት ነው 25% ይሆናል ማለት ነው። question number 37 if a to b ያ ማለት በክፍል መጻፍ ስለሚችል a over b ማለት ስንት ነው 2/3 ቢሆን b to c ማለት ደግሞ b over c ማለት ስንት ቢሆን 4/5 ቢሆን then a to c a over c ስንት ይሆናል? ስለዚህ አሁን ኢንተርምስ መግለጽ ነው ከኛ የሚጠበቀው። ለምሳሌ አሁን እዚህ ጋር c in terms of b መግለጽ እችላለሁ። ያ ማለት c ማለት ምን ማለት ይሆናል? ከዚህኛው ክሪስ ክሮስ ባደርግ 4c እኩል ነው 5b ይሆናል። ለ4 ለ4 አከፍለዋለሁ ማለት ነው። ስለዚህ ወይም ደግሞ ኢንቨርስ አድርገን መፈለግ እንችላለን። ብዙ አይነት መንገዶች አሉ። ግን አሁን ለዚህኛው 5b ኦቨር 4c ይሆናል ማለት ነው። እንዴት ነው ካላችሁ b ኦቨር c እኩል ነው 4 ኦቨር 5 ነው። ዘን ክሪስ ክሮስ አድርገው 4c እኩል ነው 5b ይሆናል ማለት ነው። ስለዚህ c ማለት ምንድነው 5b ኦቨር 4 ይሆናል። እዚህ ጋርም ጀስት ቼክ ስናደርገው 4c እኩል ነው 5b ይሆናል። c እኩል ነው 5b ኦቨር a ይሆናል ማለት ነው። ከዚህኛውም a ማለት ምን ማለት ይሆናል? በሁሉንም በb ሳበዛው a ማለት እኩል ነው 2 ኦቨር 3b ይሆናል ማለት ነው። ዘን የተጠየቅነው a ኦቨር 3 ስለሆነ 2 ኦቨር 3b ኦቨር 5 ኦቨር 4 ይሆናል b ይሆናል። b በb ይጠፋል። ከዛ በሪስፕሮካል ነው የምናባዛው። ያ ማለት ነው 2 ኦቨር 3 ሲባዛ እናደርግና በ4 ኦቨር 5 እናደርገዋለን ማለት ነው። 2 ሲባዛ በ4 ስንት ነው? 8 ኦቨር 3 ሲባዛ በ5 15 ይሆናል ማለት ነው። ስለዚህ መልሳችን ማለት ነው b ይሆናል ማለት ነው። ከዚህ ጋር የምትይዙት ምንድነው a to c ስለተጠየቀ ከዚህኛው ላይ a in terms of b መግለጽ ነው። እቺኛው ደግሞ c in terms of b መግለጽ። ከዛ በኋላ ቁጥሮችን ሰብስቲቱት ታደርጉ ማንን ታገኛላችሁ? a to c ማግኘት ይቻላል ማለት ነው። question number 38 the solution set of the equation ነው የተሰጠን። ይሄኛው ስንት ነው ነው ሶሉሽን ማለት ማለት ነው የx ዋጋ ነው የተጠየቀው ማለት ነው። ስለዚህ ጋር ዲስትሪቢዩቲቭ ፕሮፐርቲ ይጠቀማሉ። 3 ገብታ እንድታበዛ ታደርጋለሁ እዚህ ጋር ከዛ በኋላ ጀስት ሲምፕሊፋይ ያደርግን ሄዳለን ማለት ነው። ለ3 ማካፈል ትችላላችሁ። ጀስት የተመቻችሁን መጠቀም ነው እናንተ ነው እሱ። 3 ሲባዛ በ1 3ኛ x ምን ይሆናል? 1 ኦቨር x ይሆናል ማይነስ ይሆንና 3 ይሆናል ማለት ነው። 3 ሲባዛ -1 -3 እኩል ነው 2 ይሆናል። ወደዚህ ትራንስፈር ሳደርጋት 1 ኦቨር x እኩል ነው 5 ይሆናል። ፕላስ ፕላስ ለማደርገው ማለት ነው። እቺ ማይነስ ከሆነች ወደዚህ ስቴድ ፕላስ ትሆናለች። ዘን ኦቨር 1 አድርጌ ክሪስ ክሮስ ማድረግ እችላለሁ። ስለዚህ 5x ማለት እኩል ነው 1 እላለሁ። x እኩል ነው 1 ኦቨር 5 ይሆናል ማለት ነው መልሳችን። ስለዚህ b ይሆናል። ጀስት ለ3 ደግሞ ብታካፍሉት እዚህ ጋር እንዳለ ይሄን ሲካፈል ለ3 ይሄን ሲካፈል ለ3 እነዚህ ጠፉና 1 ኦቨር 3x - 1 እኩል ነው ስንት ይሆናል?
2/3 ይሆናል ማለት ነው። እቺን ወደዚህ ትወስዳታላችሁ 3/3 ትሆናለች። ያ ማለት አሁን ምንድነው 2/3 + 1 ከተባለ እቺን ዲኖሚኔተሯን ብቻ መውሰድ ነው። ከዛ በኋላ 2/3 + 3/3 3/3 ስንት ነው? 1 ስለሆነ ማለት ነው። ከዛ ይሄን ሲደምሩት 2 + 3 ስንት ይሆናል? 5 ይሆናል ማለት ነው። ያ ማለት 5/3 ይሆናል ማለት ነው። 1/3 x እኩል ነው 5/3 ስንት ይሆናል? 3 ይሆናል ማለት ነው። ከዛ በኋላ ምን እናደርጋለን? በ3 እናባዛዋለን። ይሄንንም በ3 እናባዛዋለን። 3 በ3 ይጠፋል። 1/x እኩል ነው 5 ይሆናል። ዘን x እኩል ነው 1/5 ይሆናል ማለት ነው። ጀስት ግን ዲስትሪቢዩት ብታደርጉት የተሻለ ነው። 3ን እቺን ታበዛለች ከዛ እየቀለለላችሁ ይሄዳል ማለት ነው። ሌላኛው እቺኛው በጣም ብዙ ሰው ይሸወድባታል። the fraction form of 0.0025 ሲባል ብዙ ሰው ምንድነው የሚያደርገው? 25ን ይወስድና ወዲያው ስንት ዜሮ የሚወስደው 1 2 3 4 ዜሮ ያደርገዋል። ይሄኛው በጣም ኤክስ ነው። ምክንያቱም ፐርሰንት አለ እዚህ ጋር ማለት ነው። ስለዚህ ፐርሰንት ካለ ደግሞ ስንት 2 ዜሮ ጨምርበታለሁ። ስለዚህ 25 ኦቨር ስንት ይሆናል? ወደ 1 ሚሊዮን አካባቢ ማለት ነው። ዘን እዚህ ጋር እንደዛ ሚል የለም። 25 ኦቨር ስንት ነው የሚለው እዚህ ጋር 10000። ያ ማለት በዚህኛው ቀጥታ 0.0025 ነው የቀየረው። ስለዚህ ከነዚህ ቼክ እናደርጋለን ማለት ነው። ያ ማለት በ25 ማቃለል እንችላለን። ይሄ በ25 ስንት ይሆናል? ጀስት 1 ነው። ከዛ በኋላ እዚህ ጋር 100ን እንወስድና 100 ሲካፈል ለ5 እናውቀዋለን 4 ነው። ከዛ በኋላ የቀሩን ዜሮዎችን እንጨምራቸዋለን። ያ ማለት 40000 ይሆናል ማለት ነው። ስለዚህ መልሳችን 1/40,000 ይሆናል ማለት ነው። እቺን በደንብ ያዙ። ምክንያቱም እዚህ ጋር ፐርሰንት አለ። ለምሳሌ አሁን 0.5% ወደ ፍራክሽን ቀይሩ ብትባሉ ምንድነው 5/10 ብቻ ማድረግ የለባችሁ። ፐርሰንት ስላለ ስንት ትጨምሩበታላችሁ? 2 ዜሮ ትጨምሩበታላችሁ። ስለዚህ 0.5% ማለት 5/1000 ይሆናል ማለት ነው። ስለዚህ እነዚህን አይነት ጥያቄዎች ከዚህ በኋላ በዚህ መንገድ መስራት ትችላላችሁ ማለት ነው። የመጨረሻው ጥያቄ which one of the following is not used to check the congruency of triangle ነው የሚለው። ሁለት ትራያንግሎች ኮንግረንት ናቸው ወይስ አይደሉም የሚለውን ቼክ የምናደርግበት ኮንግረንሲ ቴስት የሚባል አለ። እነሱ 3 ናቸው በእናንተ ሌቭል ላይ። እነሱ ማን ናቸው? ሳይድ አንግል እና ሳይድ ሲሆኑ ማለት ነው። ስለዚህ ቢ አይሆንም ማለት ነው። ቢ ለምንድን ነው የማይሆነው? አንግል ኮንግረንሲ ቴስት የሚባል የለም። አንግል ሲሚላሪቲ ብቻ ነው ያለው። ወይም ደግሞ ቼክ ማድረግ ትችላላችሁ። ለምሳሌ ሁለት ትራያንግሎች ኢኩላተራል ትራያንግል ቢሆን ኢንሳይድ አንግሉ ስንት ነው? 60 ነው። ሳይዱ 2 ሊሆን ይችላል። ሌላ ትራያንግል ብትል ለምሳሌ ሳይዱ 6 ቢሆን እና ይሄ እያንዳንዷ 60 ዲግሪ ብትሆን እነዚህ ሁለቱ ትራያንግሎች ኮረስፖንዲንግ አንግላቸው ምንድነው? እኩል ነው። ይሄም 60 ነው። ይሄ 60 ሁሉም ይሄ ሆነ ማለት ግን ሁለቱ ትራያንግሎች ኮንግረንት ናቸው ማለት አይደለም። ስለዚህ አንግል ወይም ደግሞ አንዳንዴ በ3 ሊጽፋቸው ይችላል። እንደዚህ አይነት ኮንግረንሲ ቴስት የለም። ሲሚላሪቲ ላይ አለ። ሲሚላር ናቸው ወይስ አይደሉም የምንለው 8ኛ ክፍል ላይ ያለው ማለት ነው። 7ኛ ክፍል ላይ ግን ሞር ፎከስ የሚያደርገው ስለምንድነው? ስለ ኮንግረንሲ ቴስት ነው ማለት ነው። ስለዚህ እነዚህ ጥያቄዎችን በዚህ እንጨርሳለን ማለት ነው። 40 ጥያቄዎችን ሰርተናል ማለት ነው በፓርት 1 እና በፓርት 2። በቀጣይ ደግሞ ሌሎች ጥያቄዎች እንደዚህ ሲኖሩ የተለያዩ ትምህርት ቤቶች የተለያየ ጥያቄ ያወጣሉና እነሱን ጥያቄዎችን እንሰራላችኋለን። ጀስት እናንተ የተፈተናችኋቸው ጥያቄዎች ካሉ ቴሌግራም ላይ ሼር ብታደርጉን እነሱን ጥያቄዎች ሰርተን ዩቲዩብ ላይ ፖስት የምናደርግላችሁ ይሆናል ማለት ነው። ጥያቄዎች በደንብ መስራት አለባችሁ። ምክንያቱም አሁን ከዚህ ብዙ ነገር ነው የምትይዙት። አሁን ብታነቡ የበርግጥ ብዙ ነገር ትይዛላችሁ፣ ግን ከዚህ ደግሞ የተሻለ ነገር ትይዛላችሁ። አሁን ለምሳሌ እቺ አንግል ኮንግረንሲ ቴስት እንደሌለ 0.025% ወደ ፍራክሽን ስንቀይር ፐርሰንት መርሳት እንደሌለብን፣ እነዚህ ሶሉሽን ሴት እንዴት እንፈልጋለን፣ ሬሽዮ ከተሰጠን ከዛ a to c ሊሆን ይችላል፣ c to b ሊጠይቅ ይችላል። ኤኒ ነገር ቢጠይቃችሁ እንዴት መስራት እንችላለን? ያ ማለት አንዱን ኢንተርምስ መግለጽ። ለምሳሌ a to c ለመፈለግ እዚህ ጋር ኤን ኢን ተርምስ ኦፍ ቢ እንገልጸዋለን ማለት ኤ እኩል ነው ብለን መጻፍ ማለት ነው። እስከመጨረሻው ሲምፕሊፋይ አድርገን ከዚህኛው ደግሞ ሲ እኩል ነው ብለን ጽፍና ኤ ኦቨር ሲ አድርገን እንደምንሰራ ስለ ፕሮፊት ኢን ፐርሰንት፣ ሎስ ኢን ፐርሰንት፣ ሲምፕል ኢንተረስት እና ብዙ ነገሮች ነው ያየነው። ጀስት እነሱን በደንብ ያዟቸው። ማትስ
በምትማሩበት ጊዜ ጀስት በዩቲዩብ ሊሆን ይችላል በአካል በደንብ መጻፍ ይኖርባችኋል ማለት ነው። ሜን ፖይንት የምትሏቸውን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና አትርሱ። አብራችሁን ስለቆያችሁ እናመሰግናለን።